የሆነ ነገር ላይ በጣም ጎበዝ ነህ። እሱ ምን ይሁን ታውቃለህ? ሌላ ሰው ላይ አይተህ እንደዚህ እኔ ቢሆንስ እንደዚህ ባደርግስ የምትለው ነገር አለ። እንደዚህ አይነት ነገር ቢኖረኝስ ብለህ የምትመኘው ነገር እንደዛው አንተ የሌላ ሰው ላይ አይተህ እንደምትመኘው ሁሉ ሌላ ሰውም በአንተ ላይ የሚመኘው ነገር አለ። ምንድን ነው እሱ ታውቃለህ? በእውነት እርግጠኛ ሆኜ ግን የምነግርህ የሆነ ነገር ላይ በጣም ጎበዝ ነህ፣ አንደኛ ነህ፣ የሚደርስ ማንም የለም። ያንን ዓላማ ይዘህ ነው ወደዚህ ዓለም የመጣው። እሱ ግን ምን ይሁን እሱ ምን እንደሆነ ታውቀዋለህ? አውቀዋል? እሱ ላይ ነህ ወይስ ሌላ ቦታ እየፈለክ ነው? በጣም እርግጠኛ ሆኜ የምነግርህ የሆነ ነገር ላይ በጣም ጎበዝ ነህ። ማንም አይደርስም። ሰው ይቀናባል። አንተ አሁን የሆነ ነገርን ሌላ ሰው ላይ አይተህ እንደዛ ቢሆንስ እንደዚህ ባደርግ ብለህ የምትመኘው ነገር አለ አይደል? ልክ እንደዛው ሌላ ሰውም በአንተ ላይ የሚመኘው ነገር አለ። በቃ ማንም አይደርስም። ማንም የሆነ ነገር ላይ ምን እንደሆነ አይታወቅም። እኔ አላውቅም፣ አንተ ልታውቅ ትችላለህ። አንቺ ነሽ የሆነ ነገር ላይ በጣም ልዩ ሰው ነሽ። ሌሎች ይቀኑብሻል። ሌሎች በአንቺ ላይ አይተው ይመኛሉ። ብቻ ለአንቺ ብቻ የተሰጠ አንቺም ደግሞ ለዚያ ነገር ብቻ የተፈጠርሽው ነገር አለ። ምን እንደሆነ መድረስ አለብሽ። እስካሁን ካላገኘሽ ወንድሜ፣ አንተም ብትሆን ሌላ ሰው ላይ አይተህ እንደምትመኘው ሁሉ በአንተ ላይ ሰው አይቶ የሚመኘው ነገር አለ። ሌላ ሰው ጋር አይደለ አንተ ጋር ብቻ የምገኝ የራስ የግል ነገር አለ። እዚህ ዓለም ስትመጣ ያ ነገር ለአንተ ተፈጥሮ አንተም ለዚያ ነገር ተፈጥሮ የመጣው ነገር አለ። አውቀኸዋል? አግኝተኸዋል? ምን ይሁን እስቲ ካላገኘው እስቲ ምን ይሁን? ሰው ነግሮ ይሁን? ሰው እየነገረም እኮ ሊሆን ይችላል ሳይታወቅም። ስትሰራው ስታረገው ሆነ ስትገኝ በጣም ሊያስደስትህ ይችላል። ያ ነገር ከሌላው ነገር በተለየ ሁኔታ ደስ የሚል ስሜት ሊፈጥርብህ ይችላል። ያን ነገር ስታይ ትንሽ ሰርተህ ብዙ ውጤት ሊያስገኝ ይችላል። ያ ነገር አስተውለዋል? ዙሪያን አይተሃል? ሰዎች ከአንተ ጋር ረጅም ጊዜ የቆዩ ሰዎች አንተ በዚህ ነገር ላይ ጎበዝ ነህ እንደዚህ ብታደርግ የሚሉህ ነገር አለ። እሱ ያንተ ምክንያት ቢሆንስ? የተፈጠርከው ለዛ ነገር ቢሆንስ? እስቲ ራስህን ተመልከት። እስቲ ራስህን ተመልከች። ታገኘዋለህ። አንቺም ታገኘዋለሽ። አንሹር